እህቴ ሆይ ወንድ ልጅ ሲርቅሽና ሲጠላሽ ብቻ ለምን ጠላይም ብቻ ሳይሆን ሲወድሽም ለምን በምን ምክንያት እንደወደደሽ አጥብቀሽ ጠይቂው። ያኔ መልስሽን ታገኛለሽ። አንተም ወንድሜ ሆይ ሴት ልጅ ስትወድቅ ለምን እንደወደደችህ አጥብቀህ ጠይቃት። ስትርቅ ብቻ ሳይሆን ስትወድክም ለምን ምንህን አይታ እንደወደደችህ አጥብቀህ ጠይቃት። ያኔ መልስን ታገኛለህ። በጥቅም ወይንስ በስብዕና እንደተማረካችሁ አጣሩ። ምክንያቱም በኋላ በጥቅም ከገባችሁበት ያ የፈለጋችሁ ጥቅም ስታጡ መለያየታችሁ አይቀርምና ከመግባባታችሁ በፊት ማንነታችሁን ተመራመሩ። ብዙ ጊዜ ወንዶች በውበትና በተክለ ሰውነት ይማረካሉ። አንዳንድ ሴቶች ደግሞ ከውበት አልፎ በጥቃቅን በጥቅም በሀብት ይመካሉ። ለምሳሌ አብዛኞቹ ሴቶች ቤት ወይስ መኪና ወይም ብር ያለውን ወንድ ይመኛሉ ወይንም ያስባሉ። መንፈሳዊ ባለጸጋን ግን አይመኙትም፣ አያስቡትም። ግን ለምን? የቱ ይበልጣል? ከገንዘብ ወይንስ ከመንፈሳዊ ባለጠጋ? ጥያቄው ለራሳችሁ አድርጉትና አንዳንዶች ደግሞ ምንም አይኑሮ መንፈሳዊ ጸጋና ረድኤት ፈሪሃ እግዚአብሔር እንዲኖረውም ይመኛሉ፣ ያንኑም ያገኛሉ። ታዲያ ገንዘብ ምንድነው ጥቅሙ? ገንዘብ ጠዋት ታይቶ ማታ ጠፊ ነው። ወዳጅ ሆይ መንፈሳዊ ጸጋ ሀብት ያለው ግን ሁሌም ከእርሱ ጋር ይኖራል። እንደ አንዳችን መንፈሳዊ ጸጋ ሀብት ስል የገንዘብ ባለጸጋ እንዳይመስላችሁ። መንፈሳዊ ጸጋ ስል ፍጹም የሆነ እግዚአብሔርን የሚፈራ ሰው ማለት ነው። እህቴ ሆይ እግዚአብሔር የሌለበት ሀብት ከንቱ ነው። በውበትሽ ወይንም በገንዘብሽ ፈጽመሽ አትመኪ። ውበት ሐሰት ነው፣ ገንዘብም አላቂ ነው። አንድ የትዳር አጋርሽን ስትመርጪ ፈጽሞ እስከ ዕለተ ሞትሽ ድረስ የሚያዛልቅሽን ወንድ ምረጪ። ዛሬ በውበትሽ ተማርኮ ወድሻለሁ ሲልሽ በስሜት ታውረሽ ፈጥነሽ እሺ አትበይ። ጥያቄ ሲያቀርብልሽ ፍቃደ እግዚአብሔርን ልጠይቅ ብለሽ ጊዜ ስጪና አስቢበት። ሃይማኖቱን አክባሪ ነው፣ ቃለ እግዚአብሔርን ያወቀ ነው፣ በመንፈሳዊ ሕይወቱ ምን ያክል ጠንካራ ነው ብለሽ አስተውለሽም ራስሽን ጠይቂ። ፍቃደ እግዚአብሔርንም ጠይቂ። ያንቺ ከሆነ ያሰበልሽ ነው፣ ያንቺ ካልሆነ ያልተጻፈልሽ ነው። ለምን ከኔ ራቀ ሳይሆን አምላኬ ባንተ የሆነው ብቻ ይሁን፣ ከኔ ከሆነ አቅርበው የኔ ካልሆነ አርቅልኝ ብለሽም ጸልይ። ስለወደደኝ እኔም እወደዋለሁ ብለሽ አትቸኩይ። እሺ ብለሽ ክብረ ንጽሕናሽን አሳጥቶሽ አላቅሽም ቢልሽ ተጠያቂ ማን ነው? ሕሊናሽ ወይንስ እሱ? አስተውይ እህቴ፣ መጀመሪያ እወድሻለሁ ያለሽ ወንድ የሚያገባሽም አይምሰልሽ። አስተውይ፣ ሰከን ብለሽም ተራመጂ። አንተም ወንድሜ ሆይ የጠየቅካት መልስ ካልተመለሰልህ እሷ ላይም አትፍረድ፣ ነፃነቷንም አትሻማት። ምክንያቱም ያንተ ስላልሆነች አልተፈቀደልምና ራስን ተቆጣጠር። የኔ ያሰብክልኝ በጊዜ ይሆናል ብለህ ጸልይ። በእግዚአብሔር ቸርነትም ተስፋ አትቁረጥ። አንተ ያሰበልሃልና በትዕግሥት ጠብቀው። ስለዚህ ወንድሜ ሆይ ወደ ኀጢአትም አትግባ። ካንተ በላይ ስላሰበልህ አምላክን አመስግን። ካንተ የተጻፈልህ የትም አይቀርም። በንጽሕና ኑር፣ በንጽሕና የኖረች ሔዋንን ያቀርብልሃል። በተስፋ ጠብቅ፣ ትዕግሥት ይኑር፣ በመንፈሳዊ ሕይወትህ ጠንካራ ሁን። አንድ ክርስቲያን ወደ ፍቅር ከመግባቱ በፊት ፍቃደ እግዚአብሔር ሊጠይቅ ይገባዋል። ከዛም ቢፈቅድላችሁና ቢሆንላችሁ ጋብቻችሁ በቤተ ክርስቲያን ሥርዓት በሥርዓትና በደንቡ ልታስቡበትም ይገባል። ተወዳጆች ሆይ የዚህ ዓለም ብልጭልጭ ጊዜያዊ ነው፣ የሰማዩ ግን ዘላለማዊ ሕይወት ነው። ከኀጢአትና ከዝሙት ተቆጥባችሁ በቅድስና ለመኖር ስታስቡ ሁሉም ነገር በፍጹምና በውበት በተክለ ሰውነት በሀብት በገንዘብ አትመኩም። በእግዚአብሔር ቃል በጮኝነታችሁ ጊዜ ቃለ እግዚአብሔር ተማማሩ። ያልሆነ አጉል የሆነ ባሕሪ ያልሆነ ቃል አትናገሩ። እግዚአብሔርን በመልካም ቃላቶቻችሁ በመልካም ስነ ምግባርም አስደስቱት። መልካም ስብዕና ከስጦታ ሁሉ ይበልጣልና። ለሁላችንም እግዚአብሔር አምላክ የምናስደስትበትን አስተዋይ ልቦና የሚያድለን ጥበቡንም ይግለጥልን።